ትዕይንታችን የሚጀምረው የትምህርት ቤታቸው ቆንጆ የሆነችው ሊዊ ከቅርፏ ባና በምትነሳበት ሰዓት ከተኛችበት አልጋ ላይ ያለችው ጓደኛዋ በህይወት እንደሌለች ትመለከታለች። በዚህም በመደናገጥ ሊዊ ፈጥና ከክላሱ በመውጣት ወደ ኮሪደር መውጫ ደርሳ ተረጋግታ አካባቢውን በምትቀኝበት ጊዜ ምንም ነገር ካጠገቧ እንደሌለ ትረዳለች። በጥልቀትም ስታይ አንዲት ሴት እርቃኗን ወደሷ እየተጠጋች እንደሆነ ታያለች። ሁኔታው ምን ስላስፈራት ወደ ኋላ በመመለስ ለማምለጥ ስትሞክር በዙሪያዋ ያሉ የሰው ፍጡር የሚመስሉ ግዙፍ ዞምቢዎች መንገዷን ይዘጉባታል። ደንግጣም ቁማ ባለችበት ጊዜ ከእንቅልፏ ባና ትነሳለች። ያለችውም ከሚያስፈራው ትምህርት ቤት ውስጥ ሳይሆን ወደ ዩኒቨርሲቲ ወደሚወስዳቸው አውቶቡስ ውስጥ ነው። ተረጋግታ በምትቀመጥበት ሰዓት ከጀርባ የተቀመጡ የክላሱ ፍሪክ ተማሪዎች እየቀለዱና እየሳቁ እንመለከታለን። በዚህም መሃል ከአውቶቡሱ ላይ የተሳፈሩ ኪንና ሰለም የሚባሉ ወጠምሾች ሁኔታው ስለረበሻቸው ከፊት ያሉትን ልጆች በመምታት ዝም እንዲሉ ያደርጓቸዋል። በመቀጠልም ካጠገባቸው የተቀመጠው ጆን ሄ የሚባለው ተማሪ ብዙም በእነሱ ድርጊት እንዳልተስማማ ካጠገቡ ብላለው ጓደኛው ይነግሯል። በአውቶቡስ ውስጥ ያሉ ተማሪዎች እርስ በርሳቸው የየራሳቸው ጀማ ያላቸው እንደሆኑ እንረዳለን። ሊዩም ከተቀመጠችበት አጠገብ አንዲት ዝምተኛ ሴት ትተዋወቃለች። ስለ መንገዱ ምርዝመት ያወራሉ። ኮምፒውተር ዲቨሎፐር እንደሆነች ትነግራታለች። እንደዚህም እያለ ወደ ትምህርት ቤታቸው ከመሸ ተማሪዎች ይደርሳሉ። ከዛም ፓራዶር የሚባለው ዩኒት ሊደር ስልኩን በሚያነሳበት ጊዜ ተሳስታችኋል አትግቡ የሚል ድምጽ ይሰማል። ግን ብዙም ሳይቆይ ቶሎ ስልኩ ይቋረጣል። ተማሪዎችም እቃቸውን በሚያወጡበት ጊዜ ሊዩ ከባዱ ሻንጣዋን ማንቀሳቀስ ያቅታታል። በዚህም ጊዜ ፓራዶር በቀላሉ ወደ ክላሱ ሷ ሊያደርስላት ይቀበላታል። በዚህም ጊዜ በፈገግታ ትመለከቷለች። የዚህን ጊዜ ግን አብራት ከአውቶቡሱ የነበረችው ልጅ ሁሉም ወንዶች አንድ ናቸው ትላታለች። በተሆኑ በምትመለከትበት ጊዜ በህልሟ ካየችው ጋር ይመሳሰልባታል። ሁሉም ተማሪ ወደ ማደራቸው ይገባሉ። ቢሆንም ግን ምንም ደህና የስልክ ግንኙነት ሊያገኙ አልቻሉም። ኔትወርክና ዋይፋይም ሊሰራላቸው አልቻለም። ምንም ግን እንዳልተፈጠረ ሆኖ በሁኔታዎች መዝናናት ጀመራሉ። በመሀልም ስሌም የሚባለው ከትምህርት ቤቱ በጣም በእድሜ ትንሹ ተማሪ ለተማሪዎች የሚያደርጉትን ነገሮች በመቅረጽ ጊዜውን ያሳልፋል። ከሚጨፍሩት ተማሪዎችም አንዷን ረዘም ያለችው ልጅ በመመልከት እሷ ላይ ትኩረት ያደርጋል። ዩኒት ሊደር የሆነው ፓራዶን ወደ እነሱ በመምጣት ሁኔታዎች ጥሩ እንዳልሆኑና የስልክ ኔትወርክ ሆነ ዋይፋይ እንደሌለ ይናገራል። ምንም አብሮት ከሚማሩት ልጆች በእድሜ ቢያንስም ከነሱ በላይ የክላስ አለቃ ሆኖ እንደተሾመ እናያለን። ተማሪዎችን በስርዓት እንዲመራ ከፓራዶር አጭር ንግግር ይቀበላል። ከዛም ፓራዶር ኔትወርክ ፍለጋ ወደ ሌላ ቦታ በምሽት ይወጣል። የስሌም ጓደኛ የሆነው ሊ አብረው የግሩፕ ፎቶ ማታ እንዲነሱ ታስፈቅደዋለች። እሱም በደስታ ይስማማል። የቀሩትም ተማሪዎች ኔትወርክ ሆነ የሞባይል ዳታ ባለመስራቱ በጣም ይረበሻሉ። በዚህ መሃል የትምህርት ቤቱ መብራት ይጠፋል። ሁሉም ደንግጠው እያለ በመሃላቸው አንዲት ጨርቅ የለበሰ ሰው ይመለከታሉ። ከመሃላቸው አንዱ ልጅ ኳስ በሚወረውርበት ጊዜ ልጁ የክላሳቸው ጎሽ የሚባለው ፍሪክ ልጅ እንደሆነ እንመለከታለን። እሱም ዛሬ ማታ በሚተኙበት ጊዜ አንዳቸው እንዲያስፈራሩ ይጠይቃቸዋል። ይህም ሩምዬም አርገው እንዲቀበሉ ያሳስባቸዋል። ሁሉም ግን በሱ ማሳብ ሳይስማሙ ተበታትነው ወደ ሩም በሚገቡበት ጊዜ ሁለት ተማሪዎች የትምህርት ቤታቸው አስቸጋሪ የነበሩትን ስሌምና ኪ መንገድ ላይ ያቆሟቸው። ከዛም ከነዚህ ተማሪዎች ማለትም ከስሌምና ኪም ክፍያ እንደሚፈልጉ ያልበለዚያ ግን በእነሱ ስም እንደማይፈተኑላቸው ይነግራቸዋል። በዚህ መሃል ስሌም ተረጋግቶ ሊያስረዳቸው ቢፈልግም ልጆቹን የጎበዝ ተማሪ ነገር ስግጥ ይሉባቸዋል። ኪንግ መታገስ አልፈለገም። ስሌምን ገፍተር በማድረግ ጥያቄውን ያነሳውን ተማሪ ደህና አድርጎ ይቀጠቅጧል። ከትንሽ ሰዓታት በኋላ ሊዩ ኔትወርክ ስለማይሰራ መጽሐፍ ክላስ ውስጥ ገብታ ታነባለች። ከጓደኛውም ጋር ተቀምጣ ሳለ የሷ ጓደኛ ግን ምንም መረጋጋት አልቻለችም። ሊዩ ከስልኳ ላይ ቴክስት ይገባላታል። አንስታ በምታይበት ጊዜ ወደ ጓደኛው ዙራ ምንድነው የላክሽልኝ ትላታለች። እሷ ምንም እንዳላከችለት ትነግራትና ቴክስቱን ከፍታ በምታይበት ጊዜ የማፊያ ጌም አሁን ተጀምሯል ይላል። ወደ ጓደኛውም ስልክ በተመሳሳይ ቴክስት ይገባል። በተመሳሳይ ሁኔታም ለተማሪዎች ቴክስት ከሁሉም ተማሪዎች በተመሳሳይ ጊዜ ይደርሳል። ከዛም የማፊያው ቲም የሚባሉ ሰዎችን ቮት እንዲያደርጉ ያሳስባል። በዚህም ጊዜ ቀድሞ አስደንግጧቸው የነበረው ጎሽ ነው በማለት እሱን ቮት በተደጋጋሚ ያደርጋሉ። ያለማቋረጥም እንዲመረጡ ሁሉም ቮት እያደረጉ ሳለ ግን የልዩ ጓደኛ ኔትወርክ ሳይሰራ እንዴት ይሄ ነገር እንደሰራ ግራ ገብቷታል። ከዛም በመውጣቱ ውጭ ላይ ያወሩ ሳለ አሁን ላይ አስተማሪያቸው የሆነው ፓራዶር ጥሯቸው የት እንደሄደ ግራ ይገባቸዋል። በመሃልም በሚነጋገሩበት ጊዜ ስሌምን ያገኙትና መመራቸው የት እንደሄደ ይጠይቁታል። እሱም ኔትወርክ ፍለጋ ነው ተመልሶ የሚመጣበትን ጊዜ ግን አላውቀውም ይላል። እንዲሁም ግን አብረው መጥተው ኔትወርክ እንዲፈልጉ ይጠይቃቸዋል። ምን ያክል ጊዜ እንደሚቆዩ ሲጠይቁትም እንደማያውቅ ይነግራቸዋል። ከዛም ከሁለቱ ተማሪዎች ጋር በመሆን ወደ ኦፊስ በመግባት በተደጋጋሚ በህዝብ ስልክ
በመደወል ኔትወርክ መኖሩን ያረጋግጣሉ። ግን ቢሆንም ምንም እንደማይሰራ ይገነዘቡና የግል ወሬ ይዛሉ። እንደ ድንገት ግን በመሃል ስልክ ይደወላቸውና በመደንገጥ ሴቷ ቀድማ ታነሳዋለች። ቢሆንም ግን ወዲያውኑ ድምጹ ይቋረጣል። እሷም መልሳ በዛው ስልክ በመደወልበት ጊዜ ተመልሶ ኔትወርክ አልሰራም ይላል። ከትንሽ ቆይታም በኋላ በሁለቱ ስልክ ቴክስት ይገባላቸዋል። ሜሴጁም የሚለው ወደ መሃል በመምጣት እንዲሰበሰቡ ነው። ከኦፊሱ ይወጣሉ። በመሃልም በኪን ሲደበደብ ከነበሩት ልጆች አንዱን ያገኙትና ምን እንደተፈጠረ ሲጠይቁት ኪንና ሲሌም በባስኬት ሜዳ ላይ ያረጉትን ይነግሩታል። ተያይዘውም በሚሄዱበት ጊዜ እንደተባሉ አንዱ ልጅ ከመጠን በላይ እንዳሰቃዩት እንገነዘባለን። በዚህም ተናዶ እጁን በመያዝ ከቦታው ሊወስደው ሲል ለህይወቱ በጣም የሰጋው የሚደበደበው ልጅ ከልጆቹ ጋር ለመቆየት እንደሚፈልግ ይገልጻል። ልጆቹም ጥሎት እንዲሄዱ እየነገሩት ሳለ የክላሱ ልጅ የስፖርት ክበብ የሆኑት ሲንግፒንና ጓደኞቹ በመምጣት ሁኔታውን ይቀይሩታል። ሁኔታውም እየከረረ ሲመጣ ኪንና ሲሌም ቦታው ላይ ችግር ቢፈጥሩ እነሱ ተጎጂ እንደሆኑ ስላወቁ ቦታውን በእንቢተኝነት ለቀው ይሄዳሉ። ሲንግቢም በእንቢተኝነታቸው በጣም በመናደድ ከሚባለው በላይ ይቆጣል። ፓራዶልም የተቆጣው ልጅ ችግር እንዳይፈጠር ይይዘዋል። ማረጋጋትም ስላረገለት ነገር ከልቡ ያመሰግናል። በመቀጠልም ሊዩ ከጓደኛዋ ጋር እየሄደች ሳለ ጓደኛዋን ስለ ስፖርት የሚነግራት ነገር አለ በማለት ታስቀራታለች እና ሊዩ ብቻዋን ወደፊት ትመራመዳለች። በመሆኑ በህልሟ ካየችው ነገር ጋር ቦታ አንድ አይነት ሆኖ ታገኘዋለች። እንደ ድንገትም ጓደኞቿ ከኋላ እንኳን ተወለድሽ ብለው ሰርፕራይዝ ያደርጓታል። ሁሉም ደስተኛ ሆነው እያለ በመሃል አንዲት ሊዩ የምታይበት መንገድ ከሩን ጓደኞቿ አልዋጥ ይላታል። በንግግር መሃል አንድ ሁለት ከተባበሉ በኋላ ጓደኞቿ ሊዩን በመያዝ ውሃ ውስጥ ሊጥሏት ቀልድ ይጀምራሉ። ቢሆንም ግን በጣም ፈርታ ነበር። በጣም መፍራቷን ሲያዩ ይተዋታል። አንዷ ጓደኛዋ ግን በመጠጋት እንኳን ተወለድሽ ብላ ወደ ውሃ ውስጥ ገፍትራ ትጥላታለች። የሩም ጓደኞቿን በጣም በመደናገጥ እርስ በርስ ይጣላሉ። እሷን ለመውጣት በምትዋኝበት ጊዜ እግሯን ያልታወቀ ነገር ይይዛታል። ወደ ውሃ ውስጥም ያሰምጣታል። ብዙ ከተፍጨረጨረች በኋላ ምንም ትንፋሽ ያጥራታል። ራሷን ስታ ትወድቃለች። ሁሉም ጓደኞቿ ተደናግጠው እያለ ሲሌም ወደ ውሃ ውስጥ በመግባት ከትልቁ ውሃ ስር ጎትቶ ያወጣታል። ተሸክሟትን በሚወጣበት ጊዜ በጣም ተዝለፍልፋ መራመድ ያቅታታል። ወጥተውም ወደ ሕክምና ቦታ ወስዷት በሚያወራት ጊዜ ወዲያውኑ ትነቃለች። እሷን በመደናገጥ ተነስታ ልትራመድ ስትል እንድትረጋጋ ያረጋታል። ለተፈጠረው ነገር ታመሰገነውና በዛው የግል ወሬ ይጀምራሉ። እንደ ድንገት በራፍ እንኳኳና ውሃ ውስጥ ገፍትራት የጣለቻት ልጅ ለተፈጠረው ነገር መታ ይቅርታ ጠይቃታለች። እናም በማልቀስ የተፈጠረው ለሊዊ ታስረዳታለች። ሊዊ ምንም አይደል ስትል አብሯት የነበሩ የሩም ጓደኞቿ በጣም ይናደዳሉ። ውጭ ላይም የስፖርት ክበብ የሆኑት የክላሱ ልጆች ተሰብስበው ስለተፈጠረው ነገር በጥልቀት ያወራሉ። ምንም አይፈጠርም፣ አሁን ሁላችንም ወደ ክላስ ገብተን እንረፍ ይላችሁ። ሲነጋም የሆነ ውሳኔ ላይ እንደርሳለን ይላቸዋል። ሁሉም ግራ ተጋብተው ወደ ራሳቸው በሚገቡበት ጊዜ ፓራዶል በጣም ደክሞኛል ብሎ ለጓደኞቹ ይናገራል። የትምህርት ቤቱ አላርም ሲስተም በጣም ይጮሃል። ከዛም ቮት የሚያደርጉበት ሰዓት ሊያልቅ 1 ደቂቃ እንደቀረው ይናገራል። በመቀጠልም ከሁሉም ስልክ የ1 ደቂቃ መቁጠሪያ ምልክት ይመጣላቸዋል። ሁሉም ተደናግጠው እያለ እንደገና የትምህርት ቤቱ ደውል ይደወልና ቮት የሚያደርጉበት ሰዓት እንዳለቀ ይናገራል። ግራ ተጋብቶም እያለ ሁሉም ቮት ያደረጉት ልጅ የት እንደሄደ በሚነጋገሩበት ሰዓት ከመጠን በላይ ራሱን ይይዛል። እናም ያልተገባ ሁኔታ ያሳያል። ተደናግጠው በሚይዙበት ጊዜ መሀል አይኑ ነጭ እንደሆነ ይመለከታሉ። ከመሬት ላይ በመውደቅ ራሱን እስኪደማ ድረስ ያጋጫዋል። ጓደኞቹም በመከራ ካስቆሙት በኋላ ራሱን ከተለያዩ ነገሮች ጋር እያጋጨ አንድ እብድ መሆን ይጀምራል። በዚህ ምክንያት ተማሪዎች ከመጠን በላይ መፍራትና መደናገጥ ይጀምራሉ። ሁኔታዎችም ተረጋግተው እየመሰለ ሳለ ተማሪዎችን እየገፈተረ ከፊት ወደሚገኙ መስታወት ዘሎ በመውደቅ ራሱን ያጠፋል። የትምህርት ቤቱም ደውል በመደወል የዛሬው ጌም እንዳለቀ ይናገራል። ሁሉም ግራ ተጋብተው እያለ በድንገት በቆሙበት በመውደቅ ራሳቸውን ይስታሉ። እንደዚህም እያለ ክፍል 1 ይጠናቀቃል።